ይህንን የጸጉር ውህድ ከተቀባችሁ በኋላ ጸጉራችሁን ከታጠባችሁ በኋላ እጅግ በጣም የሚያምር ጸጉር እንደምታዩት ጸጉራችሁን በፈለጋችሁት ስታይል ማድረግ ብትፈልጉ እንደፈለጋችሁ ለማድረግ በጣም ቀላል ይሆንላችኋል። ወዛማ በጣም ሲታይ የሚያምር ጸጉር ይኖራችኋል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ዛሬ ደግሞ ጸጉራችሁ ለተበላሸ በተለያዩ ምክንያት በቀለምም ሊሆን ይችላል፣ እንዲሁም ደግሞ የተለያዩ ኬሚካል ያላቸው የጸጉር ማለስለሻዎች ተጠቅማችሁ ጸጉራችሁ ለተበላሸባችሁ ጸጉራችሁን ወደ ነበረበት ለመመለስ ጸጉራችሁን ለማዳን እጅግ በጣም ጠቃሚ የሆነ በቤት ውስጥ የሚዘጋጅ የጸጉር ውህድ ይዤላችሁ መጥቻለሁ። እጅግ በጣም ትወዱታላችሁ። እዚህ ጋር እንደምታዩት የጓደኛዬ ጸጉር ነው። ያው እኔ ጸጉሬን ማሳየት አልችልም። ስለዚህ ጓደኛዬ ጸጉሯ በቀለም ተበላሽቶ ነበረ። ይህንን ውህድ መጠቀም ከጀመረች ትንሽ ቆይታለች። በዚህ ውህድ ምክንያት እንግዲህ ጸጉሯ እንደምታዩት እንደዚህ ያማረ ሆኖ ወደ ነበረበት ተመልሷል ማለት ነው። እንግዲህ ይህን ቪዲዮ ለእናንተም ይጠቅማችኋል። ቻናሌን ሰብስክራይብ ማድረግ እንዳትረሱ። ይህን ውህድ እንዴት እናዘጋጀዋለን ወደሚለው እንገባለን። አብራችሁ ቆዩ። እንግዲህ በቤታችን ውስጥ ለማዘጋጀት የሚያስፈልጉን ግብአቶች 2 ሙዝ፣ 1 አቮካዶ፣ 1 እንቁላል እንዲሁም ደግሞ የሚመቻችሁን ለጸጉራችሁ የምትጠቀሙትን ኦይል ትጨምሩበታላችሁ። ኦይል ግድ ነው፣ ብቻውን መፍጨት የለብንም። ሙዙና አቮካዶ ግን የበሰለ መሆን መቻል አለበት። ጥሬ ከሆነ ማግኘት ያለብንን ጥቅም በአግባቡ ልናገኝ ስለማንችል እንደዚህ በደንብ ብስል ያለ ሙዝ እና አቮካዶ መሆን መቻል አለበት። ሁለቱንም ሙዝና አቮካዶ ቆራርጠን ወደ መፍጫችን ውስጥ ከጨመርን በኋላ እንቁላሉን እንዲሁም ደግሞ ለጸጉራችሁ ይመቸኛል የምትሉትን እየተጠቀማችሁ ያላችሁትን ኦይል ትጨምሩታላችሁ። እኔ ኮፊ ጨምራለሁ። ኮፊ የምጨምረው እንቁላል ስለምንጠቀም ሽታውን ትንሽ በመጠኑም ቢሆን ይቀንስልናል። እንደዚህ ቪታሚን ኢ የተለያዩ የጸጉር እንትኖች ኦይሎች ካላችሁ ጨምሩበት። ኦይል ግድ ነው፣ ግድ መጨመር አለባችሁ ማለት ነው። የሚያስፈልጉን ነገሮች ሁሉንም ከጨማመርን በኋላ በደንብ አድርገን እንፈጨዋለን። ይህ ደግሞ የቁርንፍድ ውሃ ነው። ለሽታውን በጣም አሪፍ ነው፣ ለጸጉራችንም አሪፍ ነው። እነዚህ ነገሮች በአንድ ላይ አድርገን በደንብ እንፈጨዋለን። በደንብ መፈጨት አለበት። ልክ እንደዚህ እንደምታዩት ስሙዝ መሆን አለበት። በጣም ደስ የሚል ከቅቤም በላይ ነው። እንደዚህ ስታዩት ምናምን በጣም ነው ደስ የሚለው። በጣም ልስልስ ያለ ነው። በጣም ነው የተፈጨው። እዚህ ጋር ስንፈጨው በደንብ ያላሳየናችሁ ያው ጊዜ ለመቆጠብ ነው፣ ግን በደንብ መፍጨት አለባችሁ። ስትቀቡ ደግሞ ጸጉራችሁን በዚህ መልኩ እየከፈላችሁ በትንሽ በትንሹ እያደረጋችሁ በደንብ ማሳጅ ማድረግ አለባችሁ። ማሳጅ ማድረግ እንዳትረሱ። በተለይ ደግሞ እንደዚህ ተቀብታችሁ የጸጉር ስቲም ምናምን ካላችሁ ስቲም ብታደርጉ እጅግ በጣም አሪፍ ነው። ስቲም ከሌላችሁም ደግሞ ሁላችሁም ሊኖራችሁ ስለማይችል በደንብ በዚህ መልኩ ስትቀቡ በጣም መቀባት ብቻ ሳይሆን ማሳጅ በጣም ትልቅ ቫልዩ አለው። ማሳጅ ማድረጋችሁን እንዳትረሱ። በደንብ እየከፈላችሁ እየተቀባችሁ ማሳጅ ግድ ነው። ሁሉንም አዳርሳችሁ መቀባት መቻል አለባችሁ ማለት ነው።
በዚህ መልኩ እንግዲህ በደንብ ማሳጅ አድርጋችሁ በደንብ ስትቀቡት እንደምታዩት ጸጉራችሁ ላይ ዘይት ነው የሚመስለው። ዘይት የተቀባችሁ ነው የሚመስለው በደንብ ማሳጅ ስለተደረገ ማለት ነው። ከጨረሳችሁ በኋላ በዚህ ፕላስቲክ በደንብ አድርጋችሁ እንደዚህ መሸፈን መቻል አለባችሁ። ምክንያቱም ሙቀት ስለሚያገኝ ወደ ውስጥ ቆዳችንን ዘልቆ ለመግባት ሙቀት ስለሚያስፈልገው በዚህ መልኩ ትጠቀልሉታላችሁ። ከዛን በዚህ መልኩ አስራችሁ ከሁለት እስከ 3 ሰዓት ታቆዩታላችሁ። ከ3 ሰዓት በኋላ እንግዲህ 3 ሰዓት ምናምን ቆይታችሁ ትታጠቡታላችሁ። ብዙ ጊዜ ደግሞ የጸጉራችንን ስንታጠብ ከኋላ ያለውን ወደፊት አምጥተን መታጠብ የለብንም። ትክክለኛ አስተጣጠብ ልክ እንደዚህ ነው፣ ከፊት ወደ ኋላ ጸጉራችንን ማለት ነው። እኔ ድሮ ጊዜ ከኋላ ያለውን ጸጉር አጎንብሼ ወደፊት አምጥቼ ነበር የምታጠበው። ይህ ግን በጣም ስህተት ነው። ትክክለኛው የጸጉር አስተጣጠብ ልክ እንደዚህ ነው። እንደዚህ መታጠብ አለባችሁ ማለት ነው። ያው ትንሽ እንቁላልም ስላለው ሽታው ትንሽ ስለሚል በደንብ አድርገን ሻምፖ በመጠቀም መታጠብ መቻል አለብን ማለት ነው። ከጨረስን በኋላ ደግሞ የቁርንፍድ ውሃ ብናለቀልቀው በጣም አሪፍ ነው። ለጸጉራችንም በጣም አሪፍ ነው። ለሽታውም የእንቁላሉን ሽታ በቀላሉ ማስወገድ ማጥፋት እንችላለን ማለት ነው። ይህ እንደምታዩት እንግዲህ በጣም የሚያምር ጸጉር ሆኗል። እጅግ በጣም እኛ ጓደኞቼም እኔም እንጠቀመዋለን። ሁሌ ስንታጠብ ይህን ነገር ተቀብተን ነው ውድ የምንታጠበው። በጣም ተመችቶናል። ጸጉራችን እንደምታዩት እጅግ በጣም ነው የሚያምረው። ወዛማ ያማረ ጸጉር ስታዩት እጅግ በጣም ደስ የሚል ጸጉር ነው ማለት ነው የሚሆነው። ጸጉራችሁን ደግሞ ታጥባችሁ ስትጨርሱ በዚሁ መናገር የሚፈልገው ነገር ቅባት በእርጥቡ መቀባታችሁን አትርሱ። ጸጉራችሁ ታጥባችሁ በደረቁ የምታቆዩት ከሆነ በኋላ ስታበጥሩትም እየተበጣጠሰ ይወጣል። ጸጉራችሁ ውበትም ሊኖረው አይችልም ስለሚደርቅ ማለት ነው። ግን በእርጥቡ የምትጠቀሙትን የሚመቻችሁን ቅባት ተቀብታችሁ አበጥራችሁ ወፈር አድርጋችሁ ለ2 ቦታ ለ3 ቦታ ብትሰሩት እጅግ በጣም አሪፍ ጸጉር ይሆናል ማለት ነው። ስትፈቱት ምናምን በጣም የሚያምር ጸጉር ይሆናል። እንግዲህ ውድ ቤተሰቦቼ ይሄንን ውህድ እጅግ በጣም እንደምትወዱት እርግጠኛ ነኝ ከሞከራችሁት። ስለዚህ ሞክሩት፣ ተጠቀሙት። ያው እኛ ለኛ የተመቸንን የተጠቀምነውን ነገር ነው ለእናንተም ሸር የምናደርጋችሁ። ያወቁትን ነገር ያገኙትን ጥሩ ነገር ማካፈሉ መልካም ነው የሚል ሀሳብ ስላለን ነው። እንደምትወዱት ተስፋ አደርጋለሁኝ። ይህን ነገር ተጠቅማችሁ ያገኛችሁትን ለውጥ ኮመንት ላይ አስቀምጡልኝ። በተለይ ጸጉራችሁ በተለያየ ነገር ለተጎዳ እጅግ በጣም ይጠቅማችኋል። በጣም አሪፍ ነገር ነው። እንዲሁም ደግሞ ሌላ እናንተ የተመቻችሁ ያገኛችሁት ጥቅም ሞክራችሁ የወደዳችሁት ነገር ካለ ሼር አድርጉን። እኛም ከእናንተ ብዙ ነገሮችን ማወቅ ስለምንፈልግ ማለት ነው። እና ውድ ቤተሰቦቼ እንግዲህ እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ድጋሚ በሌላው ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።